የኢትዮጵያ ሁኔታ ሰብአዊ መብትን ለማግኘት ከመለስ ዜናዊ ጋር ቁመህ ከተከራከርክ መለስ ዜናዊን አላወቅከውም ማለት ነው። እግዚአብሔር ባርኮኝ በስፔስ ሲስተምስ ኢንጂነሪንግ ብዙ አስተምሬያለሁ ዩኒቨርሲቲ ውስጥ። ህንዶችም ጋብዘውኛል እጄ እንዳስተምር ህንድ አገር። ድሮ ሃይ ስኩል ጅማ ህንዶች ያስተምሩኝ ነበር ይሉ ነበር። stand up on the bench and answer my question. እና እኔ በእነሱ ቤት ቅጣው እጅጉ አልነበርኩም። ነምበር 24 immediately stand እና ጅማ ስንስቅ ነው ያደግነው። አሁን የህንድ ስፔስ ኢንስቲትዩት ናና አስተምር ሲሉኝ እኔ ትግል ላይ ነኝ፣ እሱ ኋላ የምንታገልበት ጉዳይ ይሆናል በማለት በዓለም ካሉት የስፔስ ሳይንስ ሪሰርች እና የሲስተምስ ኢንጂነሪንግ ኤክስፐርትስ እግዚአብሔር አንድ ትንሽ የቦንጋ ልጅ የኢትዮጵያ ልጅ በላይ ኤክስፐርት ሆኜ እንዳገለግል መርጦኝ የ2.5 ማለት 2.2 ቢሊዮን ዶላር ፕሮግራም በናሳ ሳይንቲስቶች እና በአውሮፓን ሳይንቲስቶች መሃል በጀት ይዤ 2 የተለያዩ ስፔስ ክራፍት እዚህ ፊዚክስ ምናምን የምትወዱ ሰዎች ካላችሁ የሶላር ፖላር ፌኖሜኖሎጂ ኮሮና ፌኖሜኖሎጂ እንድናጠና አድርገናል ሰክሰስፉሊ። ከዚያ በኋላ ደግሞ የ20 ቢሊዮን ዶላር ቺፍ ሲስተም ኢንጂነር and program officer ሆኜ አገልግዬ ከዛ በቃኝ ትግል ውስጥ መግባት አለብኝ ወገኔ ተጎዳ ብዬ ነው የሄድኩት። ይህንን ደግሞ ዛሬ ኢትዮጵያዊ ሁለገብ ትግል ይኑር ብሎ ቢመጣ ባይመጣ አይደንቀኝም። እኔ ብቻ በኢትዮጵያዊነት ወንድሞቼ እህቶቼ የሆናችሁትን ይዘን መጓዝ ነው በሁለገብ ትግል። ምክንያቱም ታሪክን ማጥናት ያስፈልጋል። ፈረንጆች እንኳን what are the lessons learned ይላሉ። ሙሴ የፈርዖን ቤት ቁጭ ብሎ መብላት ሲችል ልዑል ሆኖ ወገኖቼ ተጎዱ ብሎ እኮ ሂዶ ምን ያህል እንደተዋጋ ታሪኩን አታውቁ እንደሆነ አጫውታችኋለሁ። በመጀመሪያው ቀን ግብፃውያን ገደለ። ሁለተኛ ቀን 2 እስራኤላውያን ሲጣሉ ሊደባደብ ሲገባ ታሪኩ ስለታወቀበት ጠፍቶ ሄደ። አሁን እናንተ ጋር መቆየት አልፈልግም። ጫካ ብዙ ስራ አለ። እሱን አጫውታችኋለሁ። አሁን ትግላችን ምንድነው? ኢትዮጵያ ውስጥ በመጣው ሰቆቃዊ የሆነ አረመኔ አስተዳደር ተመልከቱ። አንደኛ ወያኔና ባልደረቦቹ ኢትዮጵያዊ ነው የኢትዮጵያን ሀብት የሚበሉ። የኢትዮጵያ ሀብት ምን እንደሆነ ነግራችኋለሁ። በነገራችን ላይ ስለ ማር ስለ ቦንጋ ጠቅሼ አልነበረም? የኢትዮጵያ ማር ኢትዮጵያ ማርን በማምረትና በመሸጥ በዓለም ብዙ ጊዜ 3ኛ አንዳንድ ጊዜም 4ኛ ነች። ይሄንን አታውቁ ይሆናል። ሚስጥር አይደለም። ሚስጥር አድርገው የያዙት እነዚህ ሌቦቹ ናቸው። ፈረንጆቹ ግን 127,000 ሜትሪክ ቶን of the best quality honey ከኢትዮጵያ ምናልባት ከኛ ይሆናል የተማሩት ነጮቹ ሚስቶቻቸውን honey this ምናምን አይገባኝ እና ይኸውላችሁ እዚህ ሁለተኛ ሆዳሞቹ ሲሆኑ 3ኛ ሻቢያ እና ተከታዮቹ አጨብጫቢዎቹ ለወያኔ 3ኛ ደግሞ Wahhabist Arabs from Saudi Arabia and the like. እዛ ላይ እንድትረዱኝ ይፈልጋሉ። አለኝ ሌላ ዶክመንት ግዴላችሁ። 5ኛ ደግሞ ማኦይስት ቻይኒዝ በአሁኑ ወቅት 2 ጀነራሎች ቻይኒዝ። እነዚህ ነጮችን አገራቸው ብንሆን ፓስፖርት ይዘን ብንመጣ ብንገባ ብንወጣ እንዲያከብሩ መከበር ከፈለጉ ነው። አለበለዚያ ኢትዮጵያ ታያላችሁ ሀብታም ነች። ቴክኖሎጂም እንደ ልብ እናስገባለን ነፃ ካወጣናት በኋላ አይረጧትም።
እኔ እንጃ ዶክተር ተዘራ ይሄ አንዳንዶቻችሁ የሐረር ሰዎች ናችሁ፣ አንዳንዶቻችሁ የጎጃም፣ ጎንደር፣ ሸዋ ሰንዳፋም ጭምር እነ ዶክተር በቀለ ቦንጋ አንድ ነጭ አይረግጣትም ኢትዮጵያውያን ካላከበረ። እንዳጫወትኳችሁ መጀመሪያ ኢትዮጵያን ማስከበር ራስን አስከብሮ ከዚያ ኢትዮጵያን ማበልጸግ ነው። እኔ የምፈልገው በሙያዬ እንዳገለግላችሁ አንድ ኢትዮጵያዊ ልጅ ነኝና ፍቀዱልኝ ነው። ምክንያቱም አስመስክሬያለሁ። በእኔ በኩል አንድ ኢትዮጵያን የሚሳደብ ሰው ናሳ ውስጥ የለም። አንድ የለም። ያከብራል፣ ኢትዮጵያዊን ያከብራል። ስለዚህ አይዟችሁ፣ እዚህ አንገታችንን ደፍተን አንሄድም በፍጹም።